ቪዲዮ ሳትመለከቱ በፍጹም ድሬዳዋ ለመሄድ እንዳታስቡ። በፍጹም ድሬዳዋ ለመሄድ እንዳታስቡ። ድሬዳዋ ለመሄድ ያሰባችሁ በሙሉ ይሄ ቪዲዮ ይጠቅማችኋል። ሰላም ፎርቲ ነኝ ከፎርቲ ቲዩብ እንደምን አላችሁ? ለረጅም ጊዜ ቪዲዮ አልሰራሁም ነበረ። አሁን ግን እንደገና ወደ ቱር ቪዲዮዎችና የተለያዩ ፕሌሊስቶችን አዘጋጅቼ የተለያዩ ቪዲዮዎችን ይዤ ወደ እናንተ ለመምጣት አስቤያለሁኝ። እናንተም ሰብስክራይብ በማድረግና ቤተሰብ በማድረግ እንደምታበረታቱኝ ተስፋ አደርጋለሁኝ። እንግዲህ ድሬዳዋ ነገ 1 ሰዓት እንደርሳለን። ባቡሩ ከአዳማ ተርሚናል 4 ሰዓት ላይ ነው የሚነሳው ብለውናል። 1 ሰዓት እንደርሳለን። ከዛ ማረፊያችንን እንፈልጋለን። ከዛ ሾፒንግ እንወጣለን። ሾፒንግ የሚደረግበትን ቦታ አሳያችኋለሁኝ። የተለያዩ ፋን እናደርጋለን። የተለያዩ ምግቦችን እንቀምሳለን። ከተለያዩ ሰዎች ጋር እንጨዋወታለን። ስለዚህ እናንተም ባላችሁበት ቦታ መሆናችሁ ከኔ ጋር ድሬዳዋ መሄድ ትችላላችሁ ማለት ነው። ሰብስክራይብ እያደረጋችሁ የፎርቲ ቲዩብ ቤተሰብ እንድትሆኑ ጋብዛችኋለሁ። አብራችሁን ቆዩ። ውስጥ ያለውን ቆይታ አብረን እናያለን። ድሬዳዋ ልትሄዱ የምትችሉባቸው መንገዶች አንደኛው በባስ ነው፣ አንደኛው በባቡር ነው፣ አንደኛው ደግሞ በፕሌን ነው። ስለዚህ ዛሬ የምነግራችሁ በባቡር ስትሄዱና በባስ ስትሄዱ ያለውን ነገር ነው። በተደጋጋሚ እኔ በባስም ሄጃለሁኝ፣ በፕሌን የተወሰነ ጊዜ መጥቻለሁኝ፣ በባቡርም ሄጃለሁ እና ሲስተም ትንሽ ተቀይሯል። አሁን ስትሄዱ በጣም ብዙ ሰው ወደ ድሬዳዋ በባቡር ስለሚሄድ ስለዚህ መጀመሪያ እንደቆረጣችሁ የሚቀጥለውን መመለሻችሁን ወዲያው ቡክ ካላደረጋችሁ ትኬት የማግኘት ቻንሳችሁ በጣም ዝቅተኛ ነው እና ረዘም ላሉ ጊዜዎች ትኬት ይያዛል። ለምሳሌ እኔ ትኬት የቆረጥኩት መቼ ነው? ቅዳሜ ቀን ነበረ። ግን መመለሻውን ቀስ ብዬ ቆርጣለሁኝ ያገኛለሁ ብዬ ነበር። ነገር ግን እስከሚመጣው እሁድ ድረስ እስከ 1 ሳምንት ድረስ ትኬት ማግኘት አልቻልኩም። ስለዚህ በባስ ለመምጣት ተገድጃለሁኝ ማለት ነው። እንዳጋጣሚ ወደ አዳማ ነበር የመጣሁት። ወደ አዳማ ለመምጣት ደግሞ ተመራጭ የሚሆነው ባስ ነው። በባስ መጥቻለሁ። የባስም ትኬት ለማግኘት የምታገኙት ድሬዳዋ ለጋሪ አካባቢ ነው። ለጋሪ አካባቢ ዘመን ባስ፣ ሰላም ባስ ትኬት መቁረጫውን ታገኙታላችሁ። አሁን ይመስለኛል በኮሪደሩ ስለፈረሰባቸው አንድ ጥግ ላይ ሆነው እየሰሩ ነው የሚገኙት። ስለዚህ ለጋሪ አካባቢ ሄዳችሁ እስከ አዳማ ድረስ እኔ የቆረጥኩትኝ 2000 ብር ነው። ደግሞ ሌላ የምነግራችሁ በፍላይት ያው ስለሚያሳያችሁ አፕሊኬሽኑ ላይ እሱም እንትን ትላላችሁ ምናምን ይመስለኛል። እንደ ሰዓቱ የተቀያየረ ነው። ነገር ግን በባስ 2000 ብር ነው። ከአዳማ በባቡር 1000 ብር ነው። ደርሶ መልስ 2000 ብር ማለት ነው። አንድ ትሪፕ ሲሆን 2000 ብር ነው የሚሆነው። ግን ከአዲስ አበባ 1300 ብር እንደዚህ 1200 ብር ይመስለኛል ከአዳማ ድሬዳዋ በባቡር እና አንደኛው መነግራችሁ ነገር እነዚህን አማራጮች ተጠቅማችሁ ቶሎ ቡክ በማድረግ መሄድ ትችላላችሁ። ቴሌብር ላይ ታገኙታላችሁ። የኢትዮ ጅቡቲ ትሬን 6 ሰዓት ነው። ባቡሩ አልመጣም ማለት ነው እስካሁን እና ሁሉም ሰው ስቴሽን ውስጥ ተኝቷል በሚያሳዝን ሁኔታ። እቺ ራሱ እንቅልፍ አመት ስንሳንም ልክ እና እንደነገርኳችሁ የባቡሩ እንትን ሌሊቱ ሙሉ ስለሚጓዝ ጧት ነው ድሬዳዋ የሚገባው። ስለዚህ መጽሐፍ መያዝ ትችላላችሁ፣ ፊልም ማየት ትችላላችሁ። እንዳይደብራችሁ የሚያደርግ ነገር ይዛችሁ መምጣት አለባችሁ። ሌላኛው ደግሞ ካፌ ሰርቪስ አለ። ካፌ ሰርቪሱ ያው ያን ያህል የሚባል ነገር አይደለም። አትክልት፣ ሳንድዊች እና የተለያዩ ትኩስ ነገሮች ነው ያሉት። ስለዚህ ምግብ ቴካዌ ያደርጋችሁ ትመጡ ወይም ደግሞ በሳህን ቋጥራችሁ ብትመጡ ሌሊት ረጅም ጉዞ ስለሆነ እንዳይደብራችሁ ስናክ ነገሮችን ምናምን በእርግጥ እዛ ማግኘት ትችላላችሁ ስናክ ነገሮችን። ግን እናንተም በተጨማሪ የሚያስፈልጋችሁን ነገር ይዛችሁ ወደ ባቡር መግባት ትችላላችሁ ማለት ነው። ባቡሩ እንትን አለው መንቀሳቀስ ትችላላችሁ። ያው ኤሲ ስላለው ቅዝቃዜ ስላለ ከላይ የሚለበስ ነገር ይዛችሁ መጣችሁ የምትቀበጡበት ወንበር ላይ ለምግብ የተዘጋጀች ጠረጴዛ ትንሽዬ ቴብል ነገር አለች። እሷ ላይ ተደግፋችሁ መተኛ ትችላላችሁ። እዛኛው ላይ ከሆነ ደግሞ አልጋላችሁ። ስለዚህ እንዳይበርዳችሁ ሊጠቅማችሁ የሚችል ነገር ለሌሊት ይዛችሁ መምጣት ትችላላችሁ ማለት ነው። ሌላ ምንድነው? ሌላኛው ባቡሩ ሽንት ቤት አለው። ስለዚህ ሽንት ቤት ስላለው በነፃነት መጠቀም ትችላላችሁ።
ቪዲዮ መስራት ትችላላችሁ። እዛ ውስጥ የሚከለክላችሁ ምናምን የለም። ብቻ ውስጥ ያሉ ወታደሮች አሉ፣ እነሱን መቅረጽ አይቻልም መሰለኝ፣ ምክንያቱም ፈቃደኛ አይደሉም። ተርሚናል ውስጥም ተርሚናሉ 3 ሰዓት ላይ ነው እንግዲህ የአዳማው 3 ሰዓት ላይ ነው የተከፈተው የነበረው። እኛ አርሊ ነበር የመጣ ነው። ንፋስ ነበረን ግን ደረብ አይደል። ባቡሩ ማታ የመጣው 8 ሰዓት ነው። መምጣት የነበረበት 4 ሰዓት ነው። 8 ሰዓት መጣ። ለ6 ምናምን ጉዳይ እዚህ ደረስን ማለት ነው። መግባት የነበረብን 2 ሰዓት ነው። በጣም አድካሚ ነው፣ አሰልቺ ነው። እንቅልፍ በትክክል አልተኛም። ግን እስኪ አሁን ደግሞ ሩም ቢዝ እዚህ እየጠበቅኩ ነው ያለሁት። ሰብስክራይብ እያደረጋችሁ ጠብቁ። ያገኘሁት ሩም አሪፍ ነው። ኤምኤም ሆቴል ይባላል። ትንሽዬ ቴራስ አላቸው። አሪፍ ነው። ፕራይሱም አሪፍ ነው። ጉድ ሞርኒንግ ጋይስ፣ እንደምን አደራችሁ? ሰላም አደራችሁ ወይ? ትላንትና አድካሚ ቀን ነበር ብዬ ነግሬያችሁ ነበረ። በጣም ረጅም ሰዓት ነው የተኛሁት። ደግሞ አየሩ በጣም የተረጋጋ ነበር፣ ደስ የሚል ነበረ እና ረጅም ሰዓት ነው እንቅልፍ የወሰደኝ። አሁን ደግሞ ተነስቻለሁኝ፣ ሻወሬን ምናምን ወስጃለሁኝ እና ዛሬ ደግሞ ዞር ዞር ብለን የተለያዩ ቦታዎችን ይሄ እዚህ ጋር የድሮ ባቡር ጣቢያ የነበረ ለገሃር አካባቢ ነው። ብዙ ጊዜ ያሳይቻችኋለሁ። እዚህ ጋር የሆነ እንትን ነበረ፣ አደባባይ ነበረ። አደባባዩን ደግሞ አሁን አንስተውታል ይመስለኛል በኮሪደር ልማት። እዚህ ጋር የድሮ መኮንን ባር ይባላል። ዞሮች ታሳያችኋለሽ። በዚህ ጋር መኮንን ባር ይባላል እዛ ጋር። ከዛ እዛ ጋር ደግሞ የድሮ ፖስታ ቤት ምናምን አለ እና የባቡሯ እንትን እቺ ነች። እቺኛዋ የድሮ ባቡር ነች። እቺኛዋ እና ይሄ አካባቢ ምን ይባላል? ለገሃር ይባላል ማለት ነው። ከዛ ደግሞ ሌሎች አካባቢዎችን እንደዚህ እየሄድን እናሳያችኋለን። ዛሬ ፍሪ ዴይ ነው። ትናንት ማርኬት ላይ ነበርን እና እናሳያችኋለን። አሁንም ሰብስክራይብ እያደረጋችሁ ቆዩ። አሁን ያለ ነው ማለት ነው ለገሃር የሚባል ቦታ ነው እና ምን እንዳየ ታውቃላችሁ? የብርቱካን መንገድ ላይ እዚህ በከታያችሁ አላውቅም። ብርቱካን እንደዚህ ሊጨመቅና እንትን ይላል ማለት ነው። ቦታው ላይ እጅ ያሳያችኋል። ፈጢራ የት ነው ማገኘው? Here is my fruit እና የተጨመቀው ንጹህ ብርቱካን መጣ ማለት ነው። ጓደኛዬ ጾመኛለች፣ በኋላ ጋብዛታለሁ። እና ድሬዳዋ ስትመጡ ከምታገኙት ነገር በቃ ንጹህ የተጨመቀ አይነት የተጨመቀ ፍሩት ትበላላችሁ። ፈጢራም አላቸው። በቃ እንሞክራለን ይሄን ምግብ ማለት ነው። ሂዱ። ሪከመንድ የማደርጋችሁ ምግቦች ምንድናቸው? ፉል አሸዋ ይገኛል። ቴኑ ድንች አለ። ድንች በተለያየ ነገር ይሰራል። እንደገና ደግሞ ሀሽሚ አለ። የተለያዩ ጣፋጭ ምግቦች አሉ። ሸበክ፣ ሀለዋ፣ መለዋ። ስለዚህ እነዚህን እንድትሞክሩ ሪከመንድ አደርጋችኋለሁ።